የተነገረው ነገር የሚያሳዝን ነበር። ኢየሩሳሌም ፈርሳለች። ሕዝቡ አንገቱን ደፍቷል። የሕዝቡ ልብ ተሰብሯል። ቀና እንዳይል ጎንበስ ብሎ እንዲሄድ ሆኗል። የባርነት ቀንበር ተጭኖበታል። ክፉኛ ልባቸው ተሰብሯል ብለው ነገሩት። ይህን ሲሰማ ትናንት እንደተማር አለቀሰ፣ አዘነ። ከዚያ በኋላ ያ ነህምያ የእግዚአብሔር ሰው ሱባኤ ያዘ፣ ጾመ። ለበረከት ስለጠራን፣ ሊጎበኘን ስለጠራን፣ ሊያጽናናን ስለጠራን ክብርና ምስጋና ለዘላለማዊ ስሙ ይሁን። እግዚአብሔር ይመስገን። የእናታችን የእመቤታችን የአማላጃችን የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም ረድኤት በረከት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎት የታላቁ የሰማዕቱ የቅዱስ መርቆሬዎስ ምልጃና በረከት በሁላችን ይደርብን። ትናንትና ረድኤተ እግዚአብሔርን አጋዥ በማድረግ አንድ ርዕሰ ጉዳይ ጀምረን ነበረ። በዚህ በመጽሐፈ ነህምያ በምዕራፍ 2 ላይ ያለ ቃል አንስተን መሳለቂያ እንዳንሆን ኢየሩሳሌምን እንቅጸር የሚል የትምህርት ርዕስ ጀምረን ነበረ። መጽሐፈ ነህምያ ምዕራፍ 2 ቁጥር 17 እስቲ ደግመን አንድ ጊዜ እንበልና ወደ ትምህርታችን እንግባ። ርዕሳችን ምን ነበር? መሳለቂያ እንዳንሆን ኢየሩሳሌምን መሳለቂያ እንዳንሆን በዚህ ርዕስ ነበር ትምህርት የጀመርነው። ትናንትና የዚህ መጽሐፍ ጥቅል ጉዳዮችንና በመጽሐፉ ውስጥ የተተረከውን ታሪክ የተመዘገበውን ታሪክ አንድ በአንድ በማንሳት ለማየት ሞክረን ነበረ። ከዚያ ጋራ አባቶቻችን የሚያስተምሩትን ጉዳይ ከውስጡ እያያያዝን ጥቂት ተመልክተን ነበር። ዛሬ ደግሞ የመጽሐፉን መንፈሳዊ ትርጉም እና መንፈሳዊ ምስጢር አይተን በዚያ ላይ የፈረሰውን ቅጥ መዘርዘር እንጀምራለን። ወገኖቼ ትናንት የተማርነው ምናልባትም ላልነበራችሁ ነህምያ የሚባል የስሙ ትርጉም እግዚአብሔር ያጽናናል የተባለ አንድ የእግዚአብሔር ሰው በሰው ሀገር በባዕድ ሀገር በፋርስ ምድር በአሁኗ ኢራን በዚያ በአርጤክስ ቤተ መንግሥት ውስጥ በንጉሡ እልፍኝ ይኖር የነበረ አንድ ሰው ነበረ። እርሱ እዚያ ይኖራል። ስለ ሀገሩ፣ ስለ እስራኤል፣ ስለ ኢየሩሳሌም፣ ስለ ከተማዋ፣ ስለ ዳሯ፣ ስለ ድንበሯ፣ ስለ ከተማው ቅጥ፣ ስለ መቅደሱና በውስጡ ስላሉ ሰዎች እንዴት ናት ብሎ ይጠይቃል። የተነገረው ነገር የሚያሳዝን ነበር። ኢየሩሳሌም ፈርሳለች። ሕዝቡ አንገቱን ደፍቷል። የሕዝቡ ልብ ተሰብሯል። ቀና እንዳይል ጎንበስ ብሎ እንዲሄድ ሆኗል። የባርነት ቀንበር ተጭኖበታል። ክፉኛ ልባቸው ተሰብሯል ብለው ነገሩት። ይህን ሲሰማ ትናንት እንደተማር አለቀሰ፣ አዘነ። ከዚያ በኋላ ያ ነህምያ የእግዚአብሔር ሰው ሱባኤ ያዘ፣ ጾመ፣ ጸለየ። ጌታ ሆይ እባክህን እርዳኝ፣ እጆቼን አበርታ፣ ክንዴን አበርታ፣ ይህን ሥራ በልጅ እንዲፈጸም ኃይል ስጠኝ፣ ብርታት አድለኝ ብሎ ነህምያ አንድ ሰው ሲሆን ብድግ ብሎ ተነሳ። አንድ ነህምያ እግዚአብሔር ያስችለኛል፣ ታሪክ ይለወጣል፣ የፈረሰው ይሰራል፣ የወደቀው ይነሳል፣ የተሰበረው ይጠገናል፣ ያዘነው ይጽናናል ብሎ አምኖ ተነሳ። ለካ አምነን ከተነሳን፣ ለካ ረድኤተ እግዚአብሔርን ጥግ ካደረግን፣ ለካ ወገኖቼ ሆይ እግዚአብሔርን የብርታታችን ምንጭ ካደረግን የማይሆነውን እግዚአብሔር በደካሞቹ በእኛ ውስጥ ያደርጋል። አምኖ የሚሄድ ሰው፣ ተደግፎ የሚሄድ ሰው፣ ሳይጠራጠር የሚደገፍበት ሰው እግዚአብሔር ቢደገፉበት በማይዝል
በታመኑበት በማይከዳ ልቡ በክንዱ ልጆቹን ያበረታል፣ ያጽናናል። ነህምያ ተነሳ፣ ሄደ፣ ቅጥሩን በረድኤተ እግዚአብሔር ማነጽ ጀመረ። ወገኖቼ ሲሄድ ወደ ከተማይቱ ውስጥ ሲገባ 3 ቀን በሌሊት እየተነሳ ከተማይቱን ገምግሞ ነበረ፣ አይቶ ነበር። ስራ ጀመረ፣ ግንቡ ተሰራ። ይሄ ነበር ትናንት የተማርነው። ግንቡን ሲሰራ በ52 ቀን መስራቱና ለዚያ የሚገባ ቅድመ እሳቤ መጀመሪያ አስቀድሞ ያንን የመስራት እቅድ አቅዶ በጥንቃቄ ያንን ስራ እንደሰራ ብዙዎችን እንዳስተባበረ አብረውት ሌሎችም ከርሱ ጋር አግዘውት እንደሰሩና ተቃዋሚዎች ግን ብዙ እንደነበሩ ተምረናል። መቼም መንፈሳዊ ስራ ሲሰራ፣ የተቀደሰ ስራ ሲሰራ የሚቃወሙ ሰዎች፣ የሚንዱ ሰዎች፣ የሚቀልዱ ሰዎች ይሄ እኮ አያልቅም፣ ይህንን እኮ እንዴት ሊጨርስ ይችላል፣ ምን ከጀርባው ሌላ ጉዳይ ቢኖር ነው እንጂ የሚሉ አሽሟጣቶች እነ ጦቢያ፣ እነ ሰንባላጥ፣ እነ ጌሳም ከኋላ እግር በእግር እየተከታተሉ ነህምያ ስራ እንዳይሰራ እንቅፋት ሲሆኑ ነበረ። ነህምያ ግን ለነሱ የጥፋታቸው መሳሪያ ላለመሆን ጨክኖ ቆርጦ የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን ብሎ ሰራ። የንጉሱ ቅርብ ሰው ራሱን የእግዚአብሔር ባሪያ አለ። ማንም ብትሆን፣ ባለጠጋ ብትሆን፣ የተመሰከረልህ ሴሌብሪቲ ዝነኛ ብትሆን፣ ዓለም የከበሬታ ወንበር የምትስብልህ፣ ቀይ ምንጣፍ የምታነጥፍልህ ባለሞገስ ብትሆን፣ ባለስልጣን ብትሆን፣ የቱንም ያህል የተማርክ የተመራመርክ የመጠቅ ብትሆን ለእግዚአብሔር ባሪያ መሆንን እስካላመንክ ድረስ የሚያስደንቅ ስራ መስራት አትችልም። እኛ የእግዚአብሔር ባለሟሎች ነን፣ ባሪያዎቹ ነን። አምኖ ወጣ፣ እግዚአብሔር ክንድ ሆነው። ነህምያ የማይሰራውን በ52 ቀናት ታሪክ ሰራ። በረከቱ በሁላችን ይደርብን። ምንድነው የዚህ ምስጢራዊ ትርጉም? መቼም እንደሌሎቹ ታሪክ ተርከን አናበቃም። ምንድነው እዚህ ውስጥ ያለ ምስጢር? በነገራችን ላይ መጻሕፍት ሁሉ ኢየሱስ ክርስቶስን ያሳያሉ። መጻሕፍተ ብሉያት ከዘፍጥረት መጽሐፍ ጀምሮ እስከ ትንቢተ ሚልክያስ ድረስ ያለው የእግዚአብሔር ቃል ውስጥ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ አለ። ኢየሱስ ክርስቶስን ያሳያሉ። መጻሕፍት ሁሉ ስለኔ ተጽፈዋል፣ መጻሕፍት ሁሉ እኔን ያመለክታሉ ብሎ መድኃኒታችን ኢየሱስ ክርስቶስ ለነዚያ ለኤማውስ መንገደኞች በትንሣኤው ቀን ያስተማራቸውን ምስጢር አስታውሱ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ነህምያ በነህምያ ታሪክ ውስጥም የምንመለከተው የእግዚአብሔር ልጅ ኢየሱስ ክርስቶስን ነው። ቅጽሩ ፈረሰ፣ መቅደሱ ፈረሰ፣ ሕዝቡ አንገቱን ደፋ፣ ተዋረደ። ወደቀ ማለት አዳምና ልጆቹ ወደቁ፣ ተዋረዱ ማለት። አዳምና ልጆቹ በኃጢአት ምክንያት፣ በበደል ምክንያት፣ በዲያብሎስ ተንኮል መንጸፈ ደይን ወድቀው በእግረ አጋንንት ተጠቅጥቀው ፍትወታት ኳት አጣው ጸንተውባቸው የዲያብሎስ ባሪያ ሆነው በጉስቁልና የሚኖሩ ሆኖ የሚያሳዝን ስብራት፣ የሚያስለቅስ ጉስቁልና ውስጥ አዳምና ልጆቹ ወደቁ። ከዚያ ጉስቁልና ማንሳት የቻለ አልነበረም። ብዙዎች አዳምን ከወደቀበት ለማንሳት ሞክረው ነበር፣ ግን አልቻሉ። መስዋዕት ሰውተው ነበር፣ ግን አልቻሉ። እውነተኛው ነህምያ የእግዚአብሔር ልጅ ኢየሱስ ክርስቶስ እስኪመጣ ድረስ መጣ። የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኔ ኩሉ ፍጥረት ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከባህሪያችን መመኪያ ከንጽህናችን መሰረት ከድህነታችን አክሊል ከቅድስተ ቅዱሳን ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ በፍጹም ተዋህዶ የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆኖ ተገለጠ። መድኃኒታችን ኢየሱስ ክርስቶስ የመጣው የፈረሰው ቅጥራችንን ሊገነባ ነው። የፈረሰው ግንባችንን፣ ቅጥር የሌለው ግቢ እንደሚደፈር፣ ቅጥር የሌለው ቤት እንደሚደፈር፣ ማንም እንደሚገባበት የአራዊቱ መዋያ
እንደሚሆን ሌቦች ወንበዴዎች በቀላሉ እንደሚያጠቁት የሰው ልጅ ከክብሩ ተዋርዶ ጸጋው ተገፎ የአጋንንት መጫወቻ መረማመጃ ሆኖ ነበር። ያንን ሊያድን ከወደቀበት ሊያነሳ የእግዚአብሔር ልጅ ኢየሱስ ክርስቶስ መጣ። በኃጢአት ምክንያት የተደመሰሰው የሰው ልጅ የጎሰቆለው የሰው ልጅ ተፈጥሮና የሰው ልጅ የነበረው የነፍስ መከላከያ ማለት ትእዛዘ እግዚአብሔርን ዘንግቶ ጥሎ ወድቆ በኃጢአት ውስጥ ወድቆ የነበረውን የሰው ልጅ እንደገና ቅጥር እንደሌላት ከተማ ሆኖ መኖር ስለማይገባው በመልኩና በአርአያ የፈጠረ የሰው ልጅ ለጠላት ወረራ እንደተጋለጠ ግቢ ቤት ተጋልጦ እንዳይቀር ወድቆ እንዳይቀር የእግዚአብሔርን ሕግና እውነተኛውን የሐዲስ ኪዳን ሥርዓት ቅጥ መድኃኔ ዓለም ኢየሱስ ክርስቶስ ገነባ። የማይደፈር የፍቅር ቅጥ፣ በአጋንንት ወረራ የማይጠቃ የማያስጠቃ እውነተኛ ግንብ መድኃኒታችን ኢየሱስ ክርስቶስ ሰራልን። ያ ቅጥር በልጅነት የተሰጠን፣ በጥምቀት የተሰጠን፣ በእውነተኛ ልደት የተሰጠን መንግሥተ ሰማያትን የምንወርስበት፣ ጠላትን ድል የምንነሳበት፣ ከአጋንንት ሥርዓት ነፃ የምንወጣበት ቅጥራችን ነው። ግንባችን ነው። ኢየሱስ ክርስቶስ ያንን ሰራልን። በእሳት የተቃጠሉ በሮችን ነህምያ እንደገና ሰራቸው። እነዚያም በሮች በእሳት ተቃጥለው የነበረውን በሮች በቀላሉ ከተማይቱ እንድትመዘበር ክፍት ሆነው የነበሩትን በሮች መድኃኒታችን ኢየሱስ ክርስቶስ ሰራ። ምንድነው ያ ተቃጥሎ የነበረው ፈርሶ የነበረው በእሳት የወደመው በር ምንድነው? በር የተባለ ሐሳብ ወደ ውስጣችን የሚገባበት፣ ከውጭ ያየነው ጉዳይ ወደ ውስጥ የሚገባበት ዓይናችን፣ ጆሮአችን፣ አፍንጫችን፣ እጃችን እነዚህ በሮች ናቸው። ዓይን በር ነው። ዓይናችን መዘጋት የሚገባው ቦታ መዘጋት ካልቻለ፣ ዓይናችን ማየት የሌለበትን ማየት ካላቆመ፣ ክፍት ከሆነ፣ ለሁሉ ጉዳይ ክፍት ከሆነ፣ ለነውሩ ክፍት ከሆነ፣ ለዝሙት ፊልሙ ክፍት ከሆነ፣ ለዝሙት ምስሉ ክፍት ከሆነ፣ ቅድስናችንን ለሚያሳጣ ወደ ውስጣችን ገብቶ ለሚጎዳን ጉዳይ ክፍት ከሆነ ይሄ በር ተደምስሷል ማለት አደጋ ውስጥ ነው። ጆሮአችን የምንሰማው ከምትሰሙት ነገር ተጠበቁ ብሏል ክርስቶስ። የምንሰማው ጉዳይ የምናደምጠው ጉዳይ ለኃጢአት ለበደል የሚያጋልጠን ከሆነ ለሞት ለኩነኔ አሳልፎ የሚሰጠን ከሆነ የምንሰማው ጉዳይ እንድንተዳደፍ የሚያደርገን ከሆነ አደጋ ውስጥ ነን። ከባድ አደጋ ውስጥ ነን። መጠበቅ ይገባል። ከአንዳንድ ጉዳዮች በራችንን ለመጠበቅ ስንል መሸሽ ይገባናል። ከአንዳንድ ጉዳዮች የዓይን በራችንን፣ የጆሮ በራችንን፣ የአፍንጫ በራችንን፣ የምላስ በራችንን፣ የእጅ በራችንን ይሄንን ለመጠበቅ ስንል መሸሽ ይገባናል ወገኖች። መሸሽ ቅድም ሲነሳ ሰምታችኋል። ዮሴፍ በሩን የጠበቀው በመሸሽ ነበር። የተሸጠበት ቤት የመስፍኑ የጲጥፋራ ሚስት አብረኸኝ ተኛ አለችው። እሱ ግን እንዲህ አላት። ሲወጣ ሲገባ እያየችው ከእርሱ ጋር መሆን ፈለገች። ትዳር ያላት ሴት በቤቷ አለቃ ባደረገው፣ በቤቷ ሞገስ በሰጠው፣ በቤቱ ኃይል በሰጠው፣ በቤቱ ስልጣን በሰጠው በጲጥፋራ አልጋ ላይ ናና ተኛ አለችው። በትዳሯ ናና ተኛ ብላ ስትለው ዮሴፍ
ይገብር ኃጢአተ በቅድመ አምላኬ እግዚአብሔር፣ በአምላኬ በእግዚአብሔር ፊት ኃጢአት አልሰራም አለ። ና አለችው። ዮሴፍ አልተደራደረም፣ ጊዜ አልወሰደም፣ ምክንያት አላበዛም። ምክንያት ቢያበጅ ኖሮ ብዙ ምክንያቶች እዚያ እንዲቆይ ሊያደርጉት የሚችሉ ጉዳዮች ነበሩ። አንደኛ ዘመድ የለኝም፣ ብታሰር የምጠይቀኝ የለም። ይቺ ሴት ባለስልጣን ናት፣ የባለስልጣን ሚስት ናት፣ ልትጎዳኝ ትችላለች። ደግሞ ጎንበስ ብሎ ማለፍ ነው የሚሻል። አንዳንድ ችግሮችን ጎንበስ ብለው ካላለፉ በስተቀር አደጋው ከባድ ነው። እኔ ዘመድ የለኝ፣ እግዚአብሔርም ችግሬን ያውቃል ያለሁበትን ሁኔታ ብሎ ጥቂት ቢጠብቅ ኖሮ እዚያ ምን ሊፈጠር እንደሚችል አስቡ። ምክንያት አላበዛም፣ ቆረጠ፣ ጨከነ። እዚያ መቆየት የሚፈጥረውን ነገር ያውቀዋል። ወጣት ነው፣ ልጅ ነው፣ መልከቀና። እሷ ደግሞ የመስፍን ሚስት ናት፣ የቆንጆዎች ቆንጆ ተመርጣ የገባች። ስለዚህ ጊዜ አልወሰደም፣ በሩን ጠበቀ፣ ጨርቁን ጥሎላት ወጣ ይላል መጽሐፍ። ምን ማለት ነው ይሄ? እርቃኑን እስኪሆን ድረስ ጥሏት ሄደ፣ ጨክኖ ወጣ። ከአንዳንድ ጉዳዮች ውስጥ ሸሽተን መውጣት ይገባናል። ሸሽተን እዛ በቆየን ቁጥር የሚደርስብንን በማወቅ ቅድስናችንን እንዴት እንደሚያጎድፍ ሕይወታችንን ይሄ የነጻውን በወንጌል የተወለወለውን የተሰነገለውን ውብ የሆነች ነፍሳችንን እንዳትተዳደፍ እንደገና ወደ ጭቃዋ ውስጥ እንደምትገባ እሪያ ወዚያ ውስጥ ገብተን ወድቀን እንዳንቀር ጨክነን መጣል ያለብንን ጥለን የክብር ልብሳችንን ጥለን ውድ ነገራችንን ጥለን ከሷ ማምለጥ መውጣት መጨከን ይገባናል። አይናችንን ለመጠበቅ ምክንያቱም ከዚህ ያለው የሚያየው ነገር ነው ውስጥን የሚያሳድፈው። ከዚህ የሚገባው ነው አዕይንተ ልብ ዘውስጥን አይነ ስውር የሚያደርጋት። ብዙዎቻችን መንፈሳዊ እውርነት ውስጥ ነን። ብዙዎቻችን አይታየንም። መንፈሳዊ ጉዳይ የሚቀድመን የሥጋ ጉዳይ ነው። የሚታየን የአፈሩ የምድሩ ጉዳይ ነው። የሚታየን የዚህ ዓለም ጉዳይ ነው። መንፈሳዊ እውርነት ውስጥ ነን ክርስቲያኖች። ከዚህ ካልወጣን ከዚህ ካልሸሸን በስተቀር አደጋ ውስጥ ነን። አይናችንን መጠበቅ ይገባናል። ምን እያያችሁ ነው ወጣቶች? ምን እያያችሁ ነው ወጣቶች? ባለትዳሮች ምን እያያችሁ ነው? የተማረው ያልተማረው ምን እያየ ነው? ምን እያየን ነው? ምን እየሰማን ነው? ቅጥሮቻችን አደጋ ውስጥ ናቸው። የብዙ ሰው በር ክፍት ነው። ደስ ያሰኘውን ነው የሚያይ። በስልኩ ደስ ያሰኘውን ነው የሚያይ። በገዛ ገንዘቡ በገዛው ስልክ ዮናስ ከእግዚአብሔር ፊት ለመኮብለል ገንዘብ እንደከፈለ ለኃጢአት ገንዘብ እየከፈል እየተዳደፍን ነው። ቸሩ መድኃኔዓለም ይጠብቀን። በገዛ ገንዘቡ በገዛ ኢንተርኔቱ በገዛ ገንዘቡ ለመጠጥ፣ በገዛ ገንዘቡ ለዝሙት፣ በገዛ ገንዘቡ ለርኩሰት፣ በገዛ ገንዘቡ ብዙ ሰው አደጋ ውስጥ ነን። ቅጥራችንን መጠበቅ በራችንን መጠበቅ ይገባናል። ወገኖቼ በራችሁን ጠብቁ። መሸሽ አስፈላጊ ነው። መሸሽ ከአንዳንድ ጉዳዮች መሸሽ፣ ነፍሳችንን ሊጎዳ ከሚችል ወሬ መሸሽ፣ መራቅ። ከዛ ጉዳይ ለገሌ አይመቸውም እስኪባል ድረስ ብራንዳችሁን ጥቀሉ። አይመቻትም እንደዚህ ያለ ነገር፣ አይመቸውም እንደዚህ ያለ ነገር፣ እሱ አይወድም፣ እሱ ፊት አትናገሩ እንደዚህ ያለ ነገር እስኪባል ድረስ የራሳችሁን ምልክት ትከሉ፣ አስቀምጡ።
ደስ አይለው፣ እገሌ አይወድም፣ አይገባም የሰው ጉዳይ እስኪባል ድረስ ነፍሳችንን የሚያስተዳድፉ የሚያቆሽሹን ጉዳዮች በሮቻችንን በመጠበቅ መከላከል ይገባል። በር በሚገባ የሌለው በሩ ክፍት የሆነ ቤት ለጠላት በቀላሉ የተጋለጠ ክፍት ነው። አላፊው አግዳሚው ሁሉ ይገባበታል። በሌላ አማርኛ ምን ማለት እንደሆነ ታውቃላችሁ? አሁን ዘመነ ክረምት ላይ አይደል ያለነው? እነሆ ዘሪ ዘር ሊዘራ ወጣ፣ አንዳንዱ መንገድ ዳር ወደቀ ይላል። ምን ዳር? መንገድ ዳር። እንግዲህ መንገድ ዳር ማለት ሁሉ የሚሄድበት ማለት አበበም ከበደም ሙዘምንም መሐመድም ሁሉም የሚያልፍበት ማለት ምታውቁ ሁሉ። እንዴት ያ የወደቀው ምን ሆነ? መሬቱ ያልታረሰ ስለሆነ ሲወድቅ ወፎች መጡና ለቀሙት። ወፎች ወሰዱት። መንገድ ዳር ነው ያለው፣ ተጋልጧላ፣ ክፍት ነው ያለው። የአገሩ ሁሉ ወሬ አያምልጠኝ የምትሉ ሰነፎች አትሆኑ። የአገሩ ሁሉ ወሬ፣ የአገሩ ሁሉ ኮተት፣ ማንም ያሻውን ቆሻሻ የሚጥልብን የቆሻሻ መጣያ ገንዳ አትሁኑ። የተከታይ ዓለም ሰው ማን እንደሆነ እንኳን ሳናውቀው ዝም ብለን የምንከተል ዝም ብለን የምንሄድ ፎሎወርስ፣ ደስ ሲለው ደስታውን፣ ሲበሳጭ ሲበሻቀል ቆሻሻውን የሚደፋብን። ኧረ ክርስቲያኖች ግንባችሁን ጠብቁ፣ በራችንን እንጠብቅ፣ አጥራችንን እንጠብቅ። አጥራችንን ጥንቁቅ፣ ልባም፣ ሩቅ የሚያስብ አሻግሮ ተመልካች መሆን ነው ከክርስቶሳውያን የሚጠበቀው። ቸሩ መድኃኔዓለም ይርዳን። ይህንን ለመጠበቅ መከፈል ያለበትን ክፈሉና ጠብቁ። በራችሁን ጠብቁ። መክፈል ያለባችሁን ምን መጨከን ካለባችሁ ዲጂታል ፋስቲንግ አድርጉ። የኢንተርኔት ጾም፣ የስልክ ጾም ማድረግ ካለባችሁ፣ መጨከን ካለብን ከስማርትፎን መጨከን ካለብን መራቅ፣ መሸሽ እስካለብን መቁረጥ ያለብንን ቆርጠን መክፈል ያለብንን በስሜታችን ጨክነን በፍላጎቶቻችን ጨክነን መርገጥ ያለብን ፍላጎታችንን ረግጠን መጨከን ያለብንን ፍላጎታችን ላይ ጨክነን ቆርጠን መወሰን ይገባናል። በራችንን እንጠብቅ። ስሙ ወገኖች፣ እንደገና መታነጽ ያለበት በራችን ይታነጽ እንደገና። ያ ካልሆነ አደጋው ከባድ ነው። እነዚህ የሰውነት ሕዋሳቶቻችን ከተቃጠሉ፣ በራቸው ከተከፈተ በጣም ከባድ አደጋ ውስጥ ልንወርቅ ነው። ምክንያቱም ይሄ ስለሆነ በሩ ይሄ ነው። ለቅድስና ለርኩሰትም በሩ ይሄ ነው። በዚሁ አይናችን ወንጌል አንበን ስለ ማርያምን አይተን አምላክን የወለደች የባህሪያችን መመኪያ ድንግል ማርያምን አይተን እርፍ እንላለን። በዚሁ አይናችን ጻድቃን ሰማዕታትን ሕይወታቸውን ጉዟቸውን አይተን መሳከ ወገነት በሚባሉ ቅዱሳት ስዕላት አማካኝነት ሰማየ ሰማያት እንወጣለን። ገነትን በምድር ሆነን እንመለከታለን። እዚሁ ተቀምጠን እዚሁ ሆነን ቅዱስ ሚካኤልን፣ አቡነ ገብረ መንፈስ ቅዱስን፣ ቅዱስ ገብርኤልን፣ ጻድቃኑን ሰማዕታቱን ወዳጆቻችንን በዙሪያችን ያሉትን እነዚህ እንደ ደመና የከበቡንን አይተን እናርፋለን። በዚሁ አይናችን ደግሞ በርኩሰት ሰውነታችንን አደጋ ውስጥ እንከታለን። እንጠንቀቅ። የምታዩትን የምትሰሙትን ማለት ይህ ብቻ አይደለም። ምላሳችንስ የምንናገረውስ
በር እኮ ነው። በር የምናወራው የምንናገረው። ይህን በር ክርስቲያን በብርቱ መጠበቅ ይገባዋል። ይሄ በር የምላስ በር። ብዙ ጊዜ በምላሳችን ብዙ ሰዎችን ገድለናል፣ ብዙዎችን ጎድተናል፣ ብዙዎችን ሰብረናል፣ ብዙዎችን እንዳይነሱ አድርገን ጥለናቸዋል። ቀና እንዳይሉ አድርገን ሰብረናቸዋል። በዚህ ምላሳችን እግዚአብሔር ይከብራል። በዚህ ምላሳችን የእግዚአብሔርን ሥራ ብዙ ጊዜ ረግመናል ወገኖች። በዚሁ ምላሳችን ሰሎሞን ሕይወት ወሞት ውስተ እደ ልሳን ይላል። ሞትና ሕይወት በምላስ ላይ ናቸው ይላል። ሞትና ሕይወት። አሁን ቅድም ስንዘምር እግዚአብሔር ያሳያችሁ ይቅር በለኝ እንደ ምሕረት ብዛት ማረኝ ስንል ጌታዬ ምስጋና ይገባሃል ስንል ቸር ሆይ ስንል መብራን እንወድሻለን ስንል የሕይወት ምግብን ስለወለድሽ ስንል ይሄ አሁን ወገኖቼ እንዴት እንደሚያሳርፍ እንዴት እንደሚጠግን እንዴት ልባችንን እንደሚያበረታ ተመልከቱ። በዚሁ ምላሳችን ሰው ጎድተን ሰው ሰብረን ቀና እንዳይል አድርገን ስንቱ በምላሱ ስንቱ በንግግር ተሰበረ፣ ቀና እንዳይል ሆኖ ስንቱን በንግግር ተገደል፣ ስንቱን ገደልን ወገኖች። እዚህ መጽሐፍ ቅዱስ ላይ በምላሳችን እንምታው አሉ ይላል። በምላሳችን በምላስ ለካ በምላስ ሰው በጥፊ ይመታል። ለካ በምላስ ሰው ቅስሙ እንዲሰበር ማድረግ ይቻላል። ለካ በምላስ ሰው ቀና እንዳይል ማድረግ ይቻላል። ዘመናችንን እንዲህ ስናደርግ እንወርድበት። ይሄንን መጠበቅ ነው የሚገባ። መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል በምዕራፍ 12 ላይ እንዲህ ሲል ተናግሯል። እምቃለ አፉከ ትጸድቅ ወእምቃለ አፉከ ትትኮነን። ከምላስህ የተነሳ ከቃልህ የተነሳ ከንግግርህ የተነሳ ትጸድቃለህ። ከዚሁ ምላስህ የተነሳ ምን ትላለህ? ትኮነናለህ። ይህንን መጠበቅ ነው። በር እኮ ነው ወዳጄ። ምን ማለት ነው ይሄ? መክፈት ትችላለህ፣ መዝጋት ትችላለህ። መጠበቅ ትችላለህ፣ ልቅ ማድረግ ትችላለህ። አንዳንድ ሰው ምን ይላል? አይ እኔ እኮ አፌ ነው እንጂ ሆዴ ታውቃላችሁ፣ እባብ በዘመኑ መርዝ የሚጥልበት ወሰን አለ። ታውቃላችሁ፣ ንብ መርዟን የምትጥልበት ወሰን አላት። ከዚያ በኋላ አቅመ ቢስና ደካማ ነው የምትሆን ያቺ ጀግና፣ ያቺ የምትፈራ የመጣች እንደሆነ ትባላለች ብሎ ሰው ቁጭ የሚልላት፣ እኔ ነኝ ያለ ጉልበተኛ ጀግናው ቁጭ ክንብንብ ቁጭ የሚልላት ትንሿ ንብ አንዴ ካወጣች በኋላ አንዳንድ ጊዜ ወገኖቼ፣ አንዳንድ ጊዜ ጌታ ሆይ አምላኬ ሆይ ንግግሬን ጠብቅ፣ ምላሴን ለአንደበቴ ጠባቂ አኑር የሚለውን ጸሎት እግዚአብሔር እንደጅ መጥናትና መለመን ይገባናል። የረሳነው ጸሎት የሚያሳድፈን ከሚያቆሽሹን ጉዳዮች አንዱ ከአፋችን የሚወጣው የሚያስረግም ንግግር። በር መጠበቅ አለበት። ይህንን በር የጠበቁ የታደሉ ሰዎች አሉ። ይህንን በር ደግሞ ክፍት በማድረግ የተጎዱ ሰዎች አሉ። ከአፋችሁ ከወጣ የሚያንጽ ቃል ይውጣ ይላል ያዕቆብ ምዕራፍ 4 ቁጥር 4። ይገርማል። የምትናገሩ ከሆነ ለሰው ይጠቅማል ወይ ብላችሁ መዝኑ። የምንናገር ከሆነ ይበጃል ወይ? ይሄ ንግግር ከወጣ በኋላ ከሄደ በኋላ መመለስ እንደማይቻል ችግር ነው። ታውቃላችሁ፣ አንድ ሰው ወደ አንድ ትልቅ አባት መጥቶ አባቴ ትምህርት ይስጡኝ አላቸው። ምክር ይምከሩኝ አላቸው። የተማረው በከተማ የሚኖረው የተከበረ ሰው መጥቶ እንደዚህ ያለ ጥያቄ ሲጠይቃቸው እኛ ታላቅ አባት ልጄ አሉትና ይሄ ትራስ ሰጡት። የላባ ትራስ እንካ ውሰድና ወደ ከተማ ሂድ፣ ፍታው፣ በትነው አሉት። ከተማ ሄጄ አዎ ወጣ፣
ወደ ከተማ ሄዶ በተነ። ከዚያ ተመልሰ ና ብለው ስለነበር ተመልሶ ሄደ። የነገርኩህን አደረግ? አዎ አድርጌያለሁ። ምንድነው ትምህርቱ? ሂድ ልጄ፣ መልሰ ሂድና በዚያው ትራስ ጨርቅ ሰብስበ በቀደም የበተንከውን ላባ ይዘና አሉት። ሄደና ከበተነበት ሰዓት ይልቅ ለመልቀም ቢንከራተት ሩቡድ ያህል መሰብሰብ አልቻለም። እሱም ቆሽሾ እሱም ተረግጦ ሩቡድ ያህል እንኳን መሰብሰብ ሳይችል እንዲሁ በከንቱ ተንከራቶ ተመለሰ። መጣ። አባቴ ሆይ ደከምኩ፣ ለፋው፣ ክብሬን ጥዬ ጎንበስ ቀና ብዬ ያንን ለመሰብሰብ ተንከራተቱ። ግን አባቴ ከዚህች በስተቀር እሷም ቆሻሻ ናት፣ መያዝ አልቻልኩም አላቸው። አየህ ልጄ፣ ከምላስህ የሚወጣውን ተጠንቀቅ እንጂ የወጣ እንደሆነ አብዛኛውን መመለስ አትችልም አሉት ይባላል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይሄ የህይወት ዘመን ስንቅ፣ ይሄ የህይወት ዘመን መመሪያ እንዲሆነ መንፈሳችሁን እንዳታጠፉ፣ መንፈሳችንን አናጥፋ። ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ ከምናሳዝንባቸው አንዱ ጉዳይ ንግግራችን ጭምር ስለሆነ ጥንቃቄ ያስፈልገናል። የትዕቢት ንግግር ከምላሳችን እንዳይወጣ፣ የስድብ ንግግር ከምላሳችን እንዳይወጣ፣ የሐሜት ንግግር ከአንደበታችን እንዳይወጣ። አቤቱ ጌታ ሆይ በአንተ እታመናለሁ፣ አንደበቴን ጠብቅ በሉት። ቸሩ መድኃኔዓለም አንደበታችንን ይጠብቅልን። አሜን።